በዚህ ሻንጣ ውስጥ አንድ በአሰቃቂ ሁኔታ ተጣጥፎ የታገተ ሰው አለ። ይህ ሰው በተሰቃየና በቆሰለ ቁጥር ካፉ ንጹህ የወርቅ ሳንቲሞችን ይተፋል። ስቃዩ በበረታ ቁጥር ደግሞ የወርቅ ዝናብ ያዘንባል። ይህ እንዴት ሆነ? ታሪኩ የሚጀምረው ጀስቲን የተባለ የኮሌጅ ተማሪ በአንድ አየር ማረፊያ ከተጓዘ በኋላ ሻንጣውን እየጠበቀ ነው። ሆኖም የጀስቲን ሻንጣ ሊመጣ አልቻለም። በመሃልም ማሽኑ ይቆምና ሁሉም ነገር ጸጥ ይላል። ከዛም በድንገት አንድ ሻንጣ ብቻውን ብቅ ይላል። ጀስቲንም ሳያመነታ የኔ ነው ብሎ ይዞት ወደ ቤቱ ይሄዳል። ነገር ግን ጀስቲን ሳያውቀው የተሳሳተና እጅግ አስፈሪ ምስጢር የያዘ ሻንጣ ነበር የወሰደው። ጀስቲን ቤት ገብቶ እረፍት እያደረገ ሳለ ያመጣው ሻንጣ በራሱ መንቀሳቀስና እንግዳ ድምጽ ማሰማት ይጀምራል። ጀስቲን በድንጋጤ ውስጥ ሆኖ በቀስታና በጥንቃቄ ዚፑን ሲከፍተው በሻንጣ ውስጥ አንድ ሰው በሚያስፈራ ሁኔታ ታጥፎ ታግቶ ያገኛል። ይህ ሰው ስሙ ራቪ ይባላል። ራቪ ክፉ ከሆኑ ሰዎች ጋር ተጣልቶ በዚህ መልኩ ታስሮ እንደተቀጣና እንዲያወጣው ጀስቲንን ይማጸነዋል። ጀስቲን ወደ ሆስፒታል ሊወሰድ ብሎ ቢጠይቀውም ራቪ ግን ጠላቶች ያገኙኛል በማለት እዚሁ እንዲያወጣው ይለምነዋል። ጀስቲን ራቪን ከሻንጣው ለመሳብ እግሩን ይዞ በኃይል ሲጎትተው ራቪ በህመም ጮኸ። በዚህ ቅጽበት ካፉ አንድ የወርቅ ሳንቲም ተፈተለከ። ጀስቲን አይኑ ያየውን ማመን አቃተው። ምን እየተካሄደ እንዳለም ሲጠይቀው ራቪ ህመም በተሰማኝ ቁጥር ወርቅ ተፋለው ከረዳኝና ከዚህ ሻንጣ እንድወጣ ካገዝከኝ ሳንቲሞቹ ያንተ ይሆናሉ ይለዋል። ነገሩን ለማጣራት በማሰብ ጀስቲን በማግስቱ ሳንቲሙን ወስዶ ሲያስመረምረው ሳንቲሙ ሙሉ በሙሉ ንጹህ ወርቅ ነው። ይህ ብቻ ሳይሆን እጅግ ውድ የሆነና ጥንታዊ ቅርስ መሆኑ ተረጋገጠ። ይህንንም ሳንቲም በውድ ሸጠውና ወደ ቤት ይመለሳል። ወደ ቤቱ ሲደርስ ግን የጀስቲን አብሮ አደግ ጓደኛ የሆነው አሌክስና የቀድሞ ፍቅረኛው ካርላ ጉዳዩን ይደርሱበታል። መጀመሪያ ላይ ራቪን ለመርዳት ቢሞክሩም በየጩኸቱ የሚወጣው ወርቅ ግን ስግብግብነታቸውን ቀሰቀሰው። ጓደኛው አሌክስ በዚህ ሰው ተጠቅመን በአንድ ጀንበር ሚሊዮነር መሆን እንችላለን የሚል የጭካኔ ሐሳብ ያመጣል። ጀስቲን መጀመሪያ ላይ ባይስማማም አሌክስ ሻንጣውን ደረጃው ላይ አውጥቶ በኃይል ወደ ታች ሲረግጠው የወርቅ ሳንቲሞች እንደ ዝናብ መሬቱ ላይ ፈሰሱ። እዚህ ጋር የሶስቱም ህሊና በገንዘብ ታወረ። ለ48 ሰዓታት ራቪን ላለመልቀቅና እሱን በማሰቃየት ወርቅ ለመሰብሰብ ተስማሙ። በኤሌክትሪክ ንዝረት ሳይቀር ያሰቃዩት ጀመር። ራቪ በጭንቅ ስቃይ ውስጥ ሆኖ እባካችሁ እንደዚህ ከምታሰቃዩኝ በቃ ግደሉኝ እያለ ቢማጸንም አሌክስ ግን በስግብግብነት አብዶ ነበር። ጀስቲን የጥፋተኝነት ስሜት ተሰምቶት ፖሊስ ለመጥራት ሲሞክር ፍቅረኛው ካርላ ስልኩን ነጥቃ በመዶሻ ቀጥቅጣ ጠፋችው። ጀስቲንም ወደ ውጪ ለመውጣትና ሰዎችን ለመጥራት ሲሞክር በኃይል ገፍታው ደረጃው ላይ ወድቆ ክፉኛ ይጎዳል። አሌክስና ካርላ የመጨረሻውን ወርቅ ለማውጣት ራቪን ሊያሰቃዩ ሲዘጋጁ ራቪ በድንገት እንግዳ ፈገግታ አሳየ። አይኖቹም ወደ ወርቃማነት ተቀየሩ። ክፍሉም በሐምራዊ ብርሃንና በጭስ ተሞላ። ራቪ ወደ አስፈሪ ፍጡርነት ተቀየረ። አሌክስ እና ካርላ በድንጋጤ ሲጮሁ በክፍሉ ውስጥ ሁለት ባዶ ሻንጣዎች ከየት መጡ ሳይባል በድንገት ብቅ አሉ። ከቀናት በኋላም ጀስቲን በሆስፒታል አልጋ ላይ ሲነቃ ከራቪ የተላከ የምስጋና ማስታወሻ ደረሰው። ላደረክልኝ ነገርና ላሳየኝ ደግነት አመሰግናለሁ የሚልና እርዳታ ካስፈለገው እንደሚመለስ የሚገልጽ መልእክት አስቀምጦለት ነበር። ታሪኩ የሚያበቃው ራቪ ውድ የሱፍ ልብስ ለብሶና ሀብታም መስሎ ወደ አውሮፕላን ሲያመራ ነው። ከኋላው ደግሞ ሁለት ሻንጣዎች ይከተሉት ነበር። ከውስጣቸውም አውጡን እርዱን የሚሉ የካርላና የአሌክስ ደካማ ድምጾች ይሰማሉ። የፊልሙ መልእክትም ያልተገባ ጥቅም ለማግኘት ሰዎችን የሚያሰቃዩና ለገንዘብ ብለው ጓደኞቻቸውንና ፍቅረኛቸውን የሚከዱ ሰዎች መጨረሻቸው እንደማያምር ያስገነዝበናል። ውድ የቻናላችን ተከታታዮች በዛሬው ተረካችን ያቀረብንላችሁ ዘባግማን የተሰኘውን አስገራሚ ፊልም ነበር። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ የፊልም ተረካ እስክንገናኝ ሰላም ቆዩ።